ሰላም አምነን ኤሌክትሮኒክሶች ነን። በድጋሚ ተመልሰን መጥተናል። ዛሬ ይዘን የመጣነው ስለ ውሃ ማጣሪያ ነው። ከመጨረሻው ድረስ ይህንን ቪዲዮ ተከታተሉ። በዚህ ጊዜ የተጣራ ወይ ቧንቧ ውሃ ማግኘት በጣም ከባድ የሆነ ነው። በአይነቱ ለየት ያለ በመጠኑ ደግሞ ከፍ ያለ እስከ 20 ሊትር ውሃ ድረስ መያዝ የሚችል የውሃ ማጣሪያ ይዘንላችሁ መጥተናል። ቆሻሻንና ባክቴሪያን በቀላሉ የሚያስወግድ ባለብዙ ደረጃ የማጣራት ሂደት ያላቸውን እና ለአጠቃቀም ምቹ እንዲሁም ደግሞ ለቤቶ ውበት ለጤናው ደግሞ ዋስትና የሆነውን የተለያዩ ብራንድ የሆኑ የውሃ ማጣሪያዎችን ይዘንላችሁ መጥተናል። እነዚህ የውሃ ማጣሪያዎች ሙቅ፣ ኖርማል እንዲሁም ደግሞ ቀዝቃዛ የሚባሉ የውሃ አይነቶች ነው የሚሰጡን። ጀነራሊ በዓለም ላይ 3 አይነት የውሃ ማጣሪያ ነው ያለው። አንደኛው ከኖርማል ለቤት ሃውስሆልድ ከሚሆኑት ውስጥ ማለት ነው። የመጀመሪያው ቦትሉ ከላይ ላይ ያለው ነው። በመቀጠል ደግሞ ቦትላቸው ወይም ደግሞ ጃሩ ከታች የሚቀመጥ ሆኖ እየተሳበ የሚቀዳለ። በሶስተኛ ደረጃ ደግሞ ቀጥታ ከቧንቧ ጋር በማገናኘት የሚገጠሙ የውሃ ማጣሪያዎች አሉ ማለት ነው። ኢትዮጵያ ውስጥ ግን በብዛት የምንጠቀመው የውሃ ማጣሪያ ታይፕ ይሄኛውን የውሃ ማጣሪያ ታይፕ ነው። ጃሩን ከላይ ላይ ነው የምናስቀምጠው። ከራሱ ላይ ውሃ ያነሳን ገልብጠን እንዲያጣራ ይደረጋል። ወይም ደግሞ ይሄኛው ዋናው ይነሳና ጃር የተጣራ ውሃ ካለን ደግሞ ይህንን አስቀምጠን መጠቀም እንድንችልበት ታስቦ የተሰሩ እቃዎች ናቸው ማለት ነው። እነዚህ የውሃ ማጣሪያዎች ንጹህና ደህንነታቸው ደግሞ የተጠበቁ ለጤና የሚስማሙ የውሃ አይነቶችን ነው የሚሰጡን። ለሻይ ቡና፣ እንዲሁም ደግሞ ፈጣን ለሆኑ ምግቦች እነዚህ በጣም ተመራጭ የውሃ ማጣሪያ አይነቶች ናቸው። ስለዚህ ከመጀመሪያው ስንጀምር እዚህ ጋር የምታዩት ሴንተር ፖይንት የውሃ ማጣሪያ ነው። እንደምታዩት በጣም አሪፍ የውሃ ማጣሪያ ነው። ለየት የሚያደርገው ከሌሎቹ የውሃ ማጣሪያዎች ትራንስፓረንት የሆነ በር ነው ያለው። ከውስጥ ላይ ያው ከዲዛይን አንፃር ውበቱ ትራንስፓረንት ስለሆነ ለእይታ ደስ ይላል። ማለት እንደዚህ አይነት እቃዎች ሲሰሩ ከጥቅማቸው በተጨማሪ ውበትንም ታሳቢነት ተደርጎ የሚሰሩ እቃዎች ናቸው። ለምን ዶል ላይ የሚቀመጡ እቃዎች ደግሞ ላይን የሚስቡ መሆን አለባቸው። ስለዚህ ይህ የውሃ ማጣሪያ ሙቅ አለው፣ ቀዝቃዛ ውሃ ይሰጣል፣ ኖርማል ውሃም ይሰጣል ማለት ነው። ህፃናቶች እንዳያስቸግሩ ሎክ ማድረግ ያለው አሁን ይሄኛው ከዚህ ጋር የምታዩት ሎክ እንዲያደርግ ህፃናቶች በር እየከፈቱ በተለይ አንስ ያሉ ከ2 እና ከ3 ዓመት በታች የሆኑ ህፃናቶች ብዙ ጊዜ ይሄንን ስለሚነኩ በሙቅ ውሃ ይጠበሳሉ። ይሄ ነገር ሀፕን እንዳያደርግ መቆለፊያ አለው ማለት ነው። በዲዛይን ደረጃ በጣም የሚያምር ዲዛይን ነው። ካሉት ሁሉ ጀስት ከውበት አንፃር በግዝፈትም ማየት ይቻላል። በጣም የሚያምር ዲዛይን ያለው እቃ ነው። ይህ እቃ ዋጋ አሁን ያለበት አሁን ቪዲዮ በተለቀቀበት ዋጋ 49500 ብር ነው። በተለያየ ሞዴል አለው። ዝቅ ብሎ እስከ 38000 ብር ድረስም አለው ማለት ነው። ያ ሞዴል እንደ ሞዴላቸው ይለያያሉ ማለት ነው። ሴንተር ፖይንት በጣም አሪፍ እቃ ነው። ከዛ በመቀጠል ደግሞ የማሳያችሁ ቪክትሪ የውሃ ማጣሪያ ነው። ይህ ቪክትሪ የውሃ ማጣሪያ በኳሊቲው በጣም አሪፍ የሚባልና ለጤና ተስማሚ የሆነ በዲዛይኑም ደግሞ በጣም የሚያምር እቃ ነው። ከስር ላይ እንደምታዩት ፍሪጅ አለው። ይህ ፍሪጅ ኦልሞስት 22 ሊትር ይይዛል። አነስ ያሉ ማለት በጣም ቅዝቃዜ የማይፈልጉ የምግብ አይነቶችን ማቀዝቀዝ እንችላለን ማለት ነው። 3 አይነት ውሃዎችን ነው የሚሰጠን። እንደተናገርኩት ሙቅ አለው፣ ኖርማል አለው። ከዛ በተጨማሪ ደግሞ ቀዝቃዛ የውሃ አይነቶችን ይሰጠናል። በሳይዝ ደረጃ በጣም ገዘፍ ያለና የቤቱን ውበት የሚጨምር የውሃ ማጣሪያ ነው። ኦልሞስት 22 ሊትር ይይዛል። አነስ ያሉ በጣም ቅዝቃዜ የማይፈልጉ የምግብ አይነቶችን ማቀዝቀዝ እንችላለን ማለት ነው። 42500 ብር ነው የሚሸጠው በዚህ ሰዓት። በመቀጠል ደግሞ የማሳያችሁ ስማርት የውሃ ማጣሪያ ነው። ይሄኛው ከሌሎቹ ለየት የሚያደርገው 2 አይነት ውሃ ብቻ ነው የሚሰጠን፣ ሙቅና ቀዝቃዛ ማለት ነው። ያ ኖርማል የለውም። ይህ የውሃ ማጣሪያ የሊኬጅ ችግር የሌለበት በጣም ምርጥ ማጣሪያ ነው። በዋጋ ደረጃ ሲታይ ሪላቲቭሊ ከሌሎች አንፃር ሲታይ የሚቀንስ ነው። 38500 ነው። ዋጋውን ደግሞ ለማወቅ የቴሌግራም ቻናላችን አለ። ቴሌግራም ላይ በመግባት ዋጋውን ማወቅ ትችላላችሁ ማለት ነው። እዚህ የውሃ ማጣሪያ ላይ ስመጣ ስኪል ዲቴል ውስጥ ያሉትን ገብተን ለማየት እንሞክር። ይህ የውሃ ማጣሪያ እዚህ ውስጥ ላይ ካየናቸው ኦልሞስት ወደ 5 ስራዎችን የሚሰሩ ኮምፖነንቶች አሉት። እነዚህ ኤሌመንቶች ወይም ኮምፖነንቶች ስራቸው ምን እንደሆነ ላሳያችሁ። የመጀመሪያው ይሄ ጠቁም ያሳየን አክቲቬትድ ካርበን ፋይበር ነው። የዚህ ስራ ምንድነው ካላችሁ ደግሞ ክሎሪን መጥፎ ሽታ ወይም ደግሞ መጥፎ ጠረንን ነው የሚያስወግድልን። ይሄንን ፓርት ብዙ ጊዜ ሰፋ ያለውን ምንገዛ ከሆነ ይህንን ነገሮች ማለት የመጥፎ ጠረን ወይ መጥፎ ሽታ ያላቸው ውሃዎች በሰፈራቸው ወይ ደግሞ በቧንቧ በኩል የሚመጣም ከሆነ እንደዚህ አይነት ፐርፐዝ ተመራጭ ስለሆነ ሰፋ ያለውን ብንገዛ ተመራጭ ይሆናል ማለት ነው።
እዚህ ጋር የምታያቸው ቡናማ ኳሶች ደግሞ አዮን ኤክስቼንጅ ዲዛይን ናቸው። እነዚህ የውሃን ጥንካሬ ነው የሚቀንሱ። ያ ማለት የማግኔዚየም እና የሶዲየም አዮን ኮንተንቱን በመቀነስ ውሃችን ለስለስ እንዲል ያደርጉልናል ማለት ነው። በተለይ ደግሞ ብዙ ጊዜ ሶዲየም ኮንተንቱ አነስ ያለውን ብንገዛ ተመራጭ ነው። ስለዚህ እነዚህ ነገሮችን ብንጠቀም ሞር የተሻለ ጥሩ ውሃ እናገኛለን ማለት ነው። አንዳንድ የውሃ ማጣሪያዎች ደግሞ ግራጫ ክፍል አላቸው። ሚኒራል ስቶን ወይም ደግሞ ዚዮላይት ይጠቀማሉ። እነዚህ ደግሞ ስራቸው ምንድነው ካላችሁኝ አንዳንድ ከውሃ ጋር የሚመጡ ብክለቶችን በመቀነስ ነው የሚያግዙን ማለት ነው። ጥሩ ውሃ ለመስጠት ተመራጭ ያደርጋቸዋል ማለት ነው። ጠጠሩ እስከ 2 ዓመት ድረስ ማገልገል ይችላል። ግን የተሻለ የውሃ ጥራት እንድናገኝ በየዓመቱ ብንቀይረው ሞር የተሻለ ነው። ውሃውን ደግሞ ለሳምንት የምናቆየው ከሆነ ጠጠር ውስጥ ዝገት ሊፈጥር ስለሚችል ይህንን ውሃ በየ3 ቀኑ ብንቀይረው ሞር የተሻለ ይሆናል። ያው ደግሞ ለጤናችን ጥሩ የሆነ ውሃ እናገኛለን ማለት ነው። በመቀጠል ደግሞ የምናየው የሚዲያ የውሃ ማጣሪያ ነው። ይህ የሚዲያ የውሃ ማጣሪያ እስካሁን ካየናቸው የውሃ ማጣሪያ አይነቶች ትንሽ ለየት ያለ ነው። በዲዛይን ደረጃ ውስጡ ጠጠር ወይም ደግሞ ልክ ቀደም እንዳየናቸው አክቲቬትድ ካርበን ፋይበር እና አይነት አይደለም ያለው። ውስጡ የተጠቀለለ ካርበን ፋይበር ነው ያለው። ይህ ደግሞ በጣም ድቅቅ ያሉ ነገሮችን እንዲያስቀር ያደርጋል። ውስጡን ከፍቼ ለማሳየት ያክል ውስጡ ሲከፈት ልክ እንደዚህ አይነት ነገር ነው ያለው። ይሄ ከላይ ያለው የውሃ ማጣሪያ እንደምታዩት እዚህ ጋር አክቲቬትድ ካርበን ፋይበር ነው ያለው። ለየት ያለ ነው በዲዛይን ደረጃ እና በጣም ድቅቅ ያለም ስለሆነ ታይኒ የሆኑ ፋይበሮች ናቸው። እነዚህ እንደዛ በመሆኑ የማጣራት ችሎታውን ወይም ደግሞ ኤፊሽንሲውን በጣም ይጨምርልናል ማለት ነው። ይሄኛው ለየት ይላል። ያው በቆሸሸ ሰዓት ግዴታ መቀየር አለበት ማለት ነው። አሁን ይህ የውሃ ማጣሪያ ሞስት ለ1 ዓመት ነው የሚያገለግለው። ከ1 ዓመት በኋላ አክሰሰሪ እነዚህ መቀየሪያዎች አሉ። እነዚህንም እኛ ጋር ማግኘት ትችላላችሁ። የነዚህ መቀየር አለባቸው። ስለዚህ ሁልጊዜም ቢሆን አልጌ ከመስራታቸው በፊት መቀየር አለብን ማለት ነው። እነዚህ ሁሉ የውሃ ማጣሪያዎች አሉ እንዳየናቸው ማለት ነው። አሁን በዋጋ ደረጃ የሚዲያ አሁን ባለበት ሰዓት 45000 ብር ነው የሚሸጠው። ወቅታዊ ዋጋውን ደግሞ ለማወቅ የቴሌግራም ፔጃችን ላይ በመግባት ወይም ደግሞ ቴሌግራም ላይ ሰርች ባራችሁ ላይ በመግባት አምነን ኤሌክትሮኒክስ ብላችሁ ሰርች ብታደርጉ ወቅታዊ ዋጋውን እዛው ላይ ፖስት የምናደርግ ይሆናል። እዛ ላይ ደግሞ ዴይሊ ሁልጊዜም ስለምንለቅ ሌሎችንም እቃዎች ከውሃ ማጣሪያ ውጪ የምንለቃቸው እቃዎችም አሉ። እዛ ላይ ማየት ትችላላችሁ ማለት ነው። እስካሁን ያየናቸው በራሳቸው የሚቆሙ የውሃ ማጣሪያዎች ናቸው። እነዚህ ስታንድ የሆኑ ዲስፔንሰሮች ናቸው። ምናልባት ቴብል ካለ በቴብል እንጠቀማለን ብላችሁ የምትፈልጉ ከሆነ ቴብል ላይ አስቀምጣችሁ መጠቀም የምትችሏቸው የውሃ ማጣሪያ አይነቶች አሉ። እነዚህ በተለያየ ሳይዝ አለ። በ16 አለ፣ በ36 ሊትር እስከ 54 ሊትር ድረስ አሉ ማለት ነው። የራሳቸው መቅጃ አላቸው። ቀዝቃዛ ውሃ ብቻ ነው የሚሰጡ። እነዚህ የውሃ ማጣሪያዎች ቦታ አይዙም። ያው ጠረጴዛችሁ ላይ አንስታችሁ ማስቀመጥ የምትችሏቸው የውሃ ማጣሪያ አይነቶች ናቸው። የነዚህ ዋጋ ደግሞ 7500 ብር ነው። ወቅታዊ ዋጋውን ደግሞ ለማወቅ አምነን ኤሌክትሮኒክስ ብላችሁ ቴሌግራም ፔጃችን ላይ ገብታችሁ ማግኘት ትችላላችሁ። ወይም ደግሞ አሁን ቀጥታ በመደወል የምትፈልጉ ከሆነ ወይም ደግሞ ዛሬ ያለበትን ወቅታዊ ዋጋ ማወቅ የምትፈልጉ ከሆነ በ0913383878 ደውላችሁ ማዘዝ የምትችሉ ይሆናል ማለት ነው። እስካሁን ስናሳያችሁ የነበረው ቪዲዮ ይሄንን ይመስላል። በቀጣይ ደግሞ እንድንሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት መስጫ ሴክሽን ላይ የዚህ እቃ ዋጋቸውንና አይነታቸውን ስሩልን ብላችሁ ማዘዝ ትችላላችሁ። ከዛ በተጨማሪ ደግሞ እነዚህን እቃዎች ኦርደር ወይም ደግሞ ማዘዝ የምትፈልጉ ሰዎች ካላችሁ በ0913383878 ደውላችሁ ማዘዝ ትችላላችሁ። ወይም ደግሞ በአካል መተን እንወስዳለን የምትሉ ከሆነ አድራሻችን መገናኛ ስሬም ህንፃ ግራውንድ ላይ ነው የምንገኘው። ወቅታዊ ዋጋቸውን ደግሞ ለማወቅ ሁልጊዜም በየቀኑ ፖስት የምናደርግበት ቻናላችን ቴሌግራም ላይ ይገኛል። ቴሌግራም ላይ በመግባት አምነን ኤሌክትሮኒክስ ብላችሁ ሰርች ብታደርጉ ማግኘት ትችላላችሁ። እስከ መጨረሻው ድረስ ይህንን ቪዲዮ ስትከታተሉ ስለነበራችሁ እናመሰግናለን። ፎሎ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ሰላም ሁኑ።